ሳንታ ሳይገዛ ቆይቷል ጎልቴምን። ለካሱ አንድ ሰው በሱ ሪፈራል በተለይ ደግሞ ሀብታም የሆኑ ሰዎች ኤችዲሲ ውስጥ ሀብታም ገንዘብ ብዙ ያላቸው ሰዎች እስኪገዙ ይጠብቃል ሪዋርዱን ለማየት ማለት ነው። የስንት እንደገዙ ለነሱ ኢሜል ይገባላቸው ለሱ ኢሜል ይገባለታል። ማን የስንት ብር እንደገዛ እያንዳንዱን ነገር ሲስተሙ መልእክት ይልክለታል ለሱ እና በዛ መሃል ከሀብታሞቹ መሃል ሳንታን አጣው። እሱ ሳንታን ያጣውና ሳይጠይቀው በፊት እዚህ ጋር ሳንታ ሳንታ ሳሚ እኛ ምናምን በቃ ክሎዝ ነን እንጫወታለን ችግር የለብንም እንደ ጓደኛም ነው የምንቀራረበው እና ከዛ ሳሚና ሳንታ በሆነ አጋጣሚ በተደዋወሉበት ሳሚ የራሱን ሪፈራል ሊንክ ለሳንታ ይልክለታል። ከዛ ሳንታ ያለው ሰው ስለሆነ ይገዛል ፕሪሴል በደና ብር ይገዛል። ከዛ ለሳሚ ብዙ ሪዋርድ ደረሰው በዛ ሰዓት። ከዛ በቃ በሳሚ ሪፈራል ተጠቅሞ ሳንታ ገዝቷል። ሳንታን ለካ እየጠበቀው ነበር እሱ ምንድነው ሀብታም ነዋ ሳንታ ብዙ ሪዋርድ ይገባለታል ከሀብታሞች። ከዛ ከሀብታሞቹ መሃል ሳንታን ሲያጣ ጊዜ ደውሎ ይጠይቀዋል ሳንታን እንዴት ነው ጎልቴም አትገዛም እንዴ አንተ ቆይ ስቴጁ እየጨመረ በሄደ ቁጥር እኮ እንትሩ ፕራይሱ እየጨመረ እኮ ነው የሚሄደው አትገዛም እንዴ ምናምን ይለዋል። ምንም ክፋት አስበው አይደለም በነገራችን ላይ ሳንታም በሳሚ ሪፈራል ሊንክ የገዛው ሳሚን በሱ ያስገዛው ጀስት ኖርማል በቃ ምንም አስበው አይደለም። ከዛ ሳንታን ሲጠይቀው ገዝቻለሁ እንዴት ገዛ በሳሚ ሪፈራል ሊንክ። ከዛ በኋላ አገር ተቃጠ። እንዴት እንደዚህ ይሆናል በሳሚ ሪፈራል ሊንክ እንዴት እኔ እንዲህ አይነት ኮንፊውዥን ለማስወገድ ኮንፊውዥን እያለ ደግሞ ሙድ የምትይዛት ነገር አለች። ምንም ኮንፊውዥን የለም። የምን ኮንፊውዥን ነው? እኛ አርቢኖች አይደለን እንዴ? በእኛ ሪፈራል ሊንክ ቢገዙ እኛ $50 ገዝተን የቀረውን ብንጠቀም ምን ችግር አለው? የምን ኮንፊውዥን ነው? እንደዛ ያልክ ሰዎችን ከዚህ በኋላም ለምትኖሩት እኔ ኦልሬዲ አውት ነኝ። ለምትኖሩት ግን ልንገራችሁ ብንጠቀም ምን ችግር አለው? ቢያንስ ኢትዮጵያ ውስጥ ያሉትን ልጆች ማኔጅ እያደረግን ነው። ማገዝ ያለብን እያገዝን ነው። እየተደዋወልን ነው። ሰፖርት እያደረግናቸው ነው። በዛ አጋጣሚ ምን ችግር አለው? እችን ተራ ነገሯን እንኳን እንድንጠቀም ብትለቅልን። ከዛ አገር እያዝ አለ ሳሚ በሱ ሪፈራል ሊንክ ለምን ሳንታን አስገዛው ብሎ በቃ ይቦጠቡጠዋል፣ ያወራል፣ በየላይቭ ይናገራል። እስኪበርድለት ድረስ ደስ የሚለው ነገር ሳሚ ምንም አልተናገረም፣ ምንም አላለም። ነገሩ ያው በዛም ተሸፋፍኖ ምን ብሎ ግን ብዳል። የሚገርማችሁ ይሄ ማለት ምን ያህል እንደሚጠቀም ነው የሚያሳየው። ይጠቀም እኮ ለምን ተጠቀም አይደለም ግን ሙድ ይዛል። እሱ አራዳ ሆኖ ሌላው ፋራ ነው። እሱ አራዳ ሌላው ፋራ። ሪፈራል ሊንክ ተጠቀሙ የሚለው ኮንፊውዥን ለማስወገድ ነው። እሱ አራዳ እኛ ፋራ እናውቃለን። ኮንፊውዥን ለማስወገድ እኮ ለእኛ በቂ መረጃ ሰተን እኮ እንዳይሉ ልጆች ከዛ እንድንጠቅማቸው ማድረግ ትችል ነበር። ግን ሰልፊሽ ነው፣ ሲበዛ ሰልፊሽ ነው፣ በጣም ሲበዛ ሰልፊሽ ነው። ከዛ ታዘብነው በቃ እንዴት በዚህ ልክ እንዴት እንደዚህ ምን በቃ የጎልቴም ወይ ይወጣል ወይ አይወጣም። ቢያንስ ምንም እኮ የተጨበጠ ነገር የለውም። ምንም እኮ የተረጋገጠ ነገር የለውም። እንዴት በዚህ ልክ እንደዚህ እንደ እብድ ያደርገዋል እያልን ነገሩ በዛ አለፈ እና ምን ልላችሁ ነው የዛኔ ፕሪሴል ግዙ እያለ እያመጣ እንትን ሲል እንደምንም አድርጌ የሞላዋትን ያችን 50 ሚሊዮን ሽባይኑ እግዚአብሔር ምስክሬ ነው ወርዷል። በኔጌቲቭ ስለሚናገር እንዳልኳችሁ ስንገዛ እሱ ጋር ኢሜል እና ስማችን ምናምን ይደርሳል። ማን እንደገዛ ያውቃል። እኛ ደግሞ አድሚኖች ስለሆን በተለይ ያቀራል እንደገዛና እንዳልገዛል። እንደዛ ነበር እንትን የሚለን የነበረው በጣም ፑሽ የሚያደርገን የነበረው እና ከዛ ፕሪሴል ሲያመጣ ከዛች ካለችው ከ50 ሚሊዮን ሽባይኗ ላይ እየቆረስኩ ፕሪሴል ላይ ሳደርግ ሌላም ፕሪሴል ሲያመጣ እየቆረስኩ ሳደርግ በኔጌቲቭ ማለት ነው ዳውን ከሆነበት ሽባይኑ ዳውን ከሆነበት እያመጣ የሱን ምላስ ፍራቻ የለኝም ማለት አልችልም። አልበቃኝም ማለት አልችልም። ስለሌለኝ አላደረኩም ማለት አልችልም። እንዳለኝ መናገር ነው ያለብኝ። እኔ በቃ ሁሌ ምንድን ነው ያለኝ እሱን ካልኩሌት አድርገህ ትነግራለህ። በኋላ ለምትነግራቸው አካላት ለእኔ አያገባኝም ከዚህ በኋላ እና በዚህ ልክ ነው ክፋቱ። እንግዲህ በቃ እንደዛ እየሆንኩ ምኖር እንደዛ ተሰቃይቼ ምኖሯን ሴትዮ እንዴት አድርጎ ነው ወስዶ እንትን ላይ የሚስለው ሀብታም በቃ ቱጃር እንደሆንኩ በሰዎች አይምሮ የሚስለው ማለት ነው። ያደርግልኛል። ወደፊት መሆኔ አይቀርም። እግዚአብሔር ይባርከኛል። በብዙ ነገር ተባርኬ ብዙ ነገር እንደማገኝ ወደፊት ብዙ ነገር ላይ እንደምደርስ በጣም ፊውቸሬ በቃ በጣም የበራ እንደሆነ አውቃለሁ። አንተ ነው ያጨለምከው። በ4 ዓመት ያጣሁትን ነገር እኔ በ1 ዓመት መልሳለሁ። በ4 ዓመት ያጣሁትን ጭንቅላቴን በ1 ዓመት አክመዋለሁ። አታስብ፣ አልወድቅም። ያንተ መጨረሻ ግን እግዚአብሔር ያሳየኛል።
አሁንም እያሳየኝ ነው። ከተረዳህ ትረዳለህ እንጂ አሁንም እያሳየኝ ነው። ወደ በኋላ መለስበታለሁ እሱን። ለማንኛውም እና ኢትዮጵያ ሲመጣ የነበረውን ነገር ቅድም የጀመርኩትን ልጨርስላችሁ። ከዛ በኋላ ኢትዮጵያ ልመጣ ነው ብሎ ሲል አይሆንም ብዬ ባልኩበት በቃ አልመጣብሽም ምናምን የሚል ዛቻ ተጀመረ። ከዛ በኋላ በቃ ጦርነት፣ ሁለተኛ ዙር ጦርነት ማለት ነው። ያኔ ከናንቴክስ ጋር ተገዝታ ነው ምናምን ብሎ ስሜን በቃ እንዳልሆነ አድርጎ በቃ በሱ ዙሪያ ያሉትም ሰዎች አመኑት። እንግዲህ እኔ መድኃኔዓለምን ጠርቼም እየላችኋለሁ። ካመናችሁ አመናችሁ፣ ካላመናችሁ የራሳችሁ ጉዳይ ነው። 5 ሳንቲም ለእኔ ላክልኝ የለም ወደ እናንቴክስ እንዲሄድ። በነፍስ አሉ፣ አልሞቱም፣ ሁሉም ይሰማሉ። እዚህ ጋር አሉ ደግሞ አይቻቸዋለሁ። እና ከዛ ኢትዮጵያ ሲመጣ አብረን አንሆንም፣ እኔ አብሬ አልሆንም። እንደውም እኔ ጓደኛ አለኝ የሌለኝን። በነገራችን ላይ በዚህ አጋጣሚ ልንገርክ፣ ሪሌሽንሽፕ ላይ አልነበርኩም፣ የዛን አልነበርኩም። ውሸቴን ነው ፈጥሬ። እንደውም ላገባ እየተዘጋጀው ነው። ቤተሰቡን ላውቋል። እንደውም እኔ ላገባ ነው ስለ አንተ ደስ ሊልክ ነው እንጂ የሚገባው ምን ሆነክ ነው? ላባብሎ ጀመርኩ። እሱን ስለማመጣው ጀመርኩ። እግሩ ላይ መውደቅ ሲቀርኝ። ምክንያቱም አሁንም እንዳልኳቸው ተሳቅቄ ስለምኖር የት ሜጃለኝ? የት አባቴ ሜጃለኝ? ከዛ በኋላ ላይ ኢትዮጵያ የመምጣቱን ሀሳብ ለመሰረዝ ወሰነ። ሲወስን አዋዜ ጋር ደወልኩ። አዋዜ በህይወት ያለክ አለክ፣ እየሰማኸኝ ነው አለክ በእርግጠኝነት። አዋዜ ጋር ደውዬ ባዬ ይህ ሰውዬ እንግዲህ እኔ እንዲዋረድም አልፈልግም፣ በሰዓቱ ውርደት ውስጥ እንዲገባም አልፈልግም። እዛ ያሉት የሚያውቁትን ጉድ ያውቃሉ። እዛ ስላሉት ነገር የሚያገባኝ ነገር የለም። እኔ ግን እንዲዋረድ አልፈልግም። በግሌ በተቻለኝ መጠን ፕሮቴክት አደርገዋለሁ። እግዚአብሔር ምስክሬ ነው። አሁን ነው እሱን ማማት የጀመርኩት። በነገራችን ላይ ድሮ አላማው ነበር። ከዛ አልመጣም እያለ ነው። ኢትዮጵያ እመጣለሁ ብሎ እንግዲህ በእነኛ በአድሚኖችም አሜሪካ ባሉ ከሱ ጋር ክሎዝ ለሆኑ ሰዎችም ጭምር ያለው ምንድነው ኢትዮጵያ እንዳይመጣ ነው የተናገረው። አልመጣም እያለ ነው እና ይህን ሰውዬ አስቆሙት። ኢትዮጵያ ይምጣ። ከዛ ብመጣም እንኳን አይንሽን ማየት አይኗን ማየት አልፈልግም ነበር። ዙም ላይ ስትል እየሰማው ነበር። አዎ ልክ ነው ብለኸኛል። አይኗን ማየት አልፈልግም ብዬ ነበር የዛኔ ያልከው። ለምንድን ነው? ምክንያቱም እኔ አብሬክ አልሆንም። አቤት እና እኔ አብሬክ አልሆንም ስላልኩት ነው። ከዛ እና አዋዜ ምን ብለው ምን መክረው እንዳሳመኑት የማውቀው ነገር የለም። ስለ እውነት ብላችሁ እና አዋዜ ይችን ነገር እንዳትዋሹ፣ እንዳትሸፋፍኑ፣ እንዳትከዳድኑ ተናግሬያለሁ። ይኸው ካስፈለገ አዋዜ ስደውልልህ አንተም ያልከውን ነገር እናገራለሁ። ምን አስቦ ነው እሱ ብሎ እንደው ምን አስቦ ነው? እዚህ ያለውን ነገር እኮ ነው ያውቃለሁ። አዋዜ እንዳትዋሽ። አንተ የእግዚአብሔርን ስም በየጊዜው በየመድረኩ በየገስቱ በየቀኑ ቤተክርስቲያን እየሄድክ ምን እያልክ የእግዚአብሔርን ስም የምጠራ ሰው ነህ። እንዳትዋሽ፣ ያልከውን ነገር እንዳትዋሽ። የሚያውቁት ላይፍ አለው እሱ እዛ እና ያንን ሊጠቁመኝ ሞከረ አዋዜ። እንዴት እንደዚህ? እኔ እኮ የማውቀው ነገር አለ እዚህ ከቤቱ ህይወት ያለፈ ሌላ ማለት ነው ሌላ ነገር እና እስከዛሬም ደግሞ የምር ከአንቺ ጋር የሆነ ነገር ያለው ነገር ቢኖር ይነግረኝ ነበር። ያልነገረኝም ምክንያት እዚህ ያለውን ነገር እኔ ስለማውቅ ነው። ስለዚህ ይሄ ነገር ወደ ሌላ ነገር ሳይቀየር እሱንም በቃ እንትን ማረጋጋት አለብኝ በሚል ምን እንደተባባለው አላውቅም። መጨረሻ ላይ እንዲመጣ ወሰኑ። ከዛ እኔ ለማመጣዋለሁ በውስጥ ለማመጣዋለሁ፣ እጽፍለታለሁ። አላቆምም። ናንስቶፕ ነው እጽፍለታለሁ ያለማቋረጥ። ከዛ በቃ እየተለማመጥኩት መጨረሻ ላይ በቃ እና እንደውም ተሰብስበን ከልጆች ጋር መተን እናገኘሃለን ብዬ ስለው አይንሽን ማየት አልፈልግም፣ አንቺ የምትባይ ሴትዮ እዚህ ምድር ላይ አይንሽን ማየት አልፈልግም ብሎ አለኝ። በቃ እሱ እንደዛ ላይ እኔ ግን እንደማየው እርግጠኛ ነበርኩ። እየተደዋወልኩ እያወራሁ ነበር፣ መቼ እንደሚገናኙ ቀጠሯቸው መቼ እንደሆነ እያንዳንዱን ነገር እያዳመጥኩ ነበር። ሄጄ ላገኘው ከልጆች ጋር ከአድሚኖች ጋር ሰብሰብ ብዬ። ከዛስ መጣ። ሲመጣ ጀምሮ እናገራለሁ። ላይፍ ዝርክርክ አድርጌ ነው፣ ምንም የሚቀር ነገር አይኖርም። ሲመጣ ጀምሮ የተቀበለችው ሴት አለች። እሱን ከኤርፖርት ጀምሮ የተቀበለችው ሴት አለች። እኔ አላውቅም እንግዲህ መጀመሪያ እኔን ደውሎ መጥቶ ከኔ ጋር አብሮ እንደሚሆን ምናምን ያወራው
ኢትዮጵያ ሊመጣ 10 ቀን ወይ 2 ሳምንት ምናምን ሲቀር በምን ቀን እሷን አውርቶ እንዳሳመናት የማውቀው ነገር የለም። ያቺ ሴት ኤርፖርት ድረስ ሄዳ እንደተቀበለችው አውቃለሁ። አብረው እንደሆኑ አውቃለሁ ምናምን። ከዛ አብረው እንዳሉ በቃ ሰምቻለሁ ሁሉም ነገር ስለሰማ ኦኬ በቃ በቀጠሯችን ቀን ከልጆች ጋር ተሰብስበን እንድንሄድ ተባለ። ከዛ የመጀመሪያ ቀን ሰላሚና ሐሙስ ነው ቀኑን በማስታወሳለሁ። ሐሙስ ቀን ላይ የሰላሚና ቀጠሮ ነበር። ሰላሚናም ከሱ ቀደም ብላ ለቫኬሽን መጣ። እሷ ከሷ ጋርም ለመገናኘት ከዘሊ ጋር ተደዋውረናል። ሰላሚናንም ነገ እናገኛታለን፣ በቀጣዩ ቀን ደግሞ ፍቅርሻን እናገኘዋለን ምናምን ተብሎ ተነጋግረን ነበርና እሺ ተባብለን እንደውም ዘሊ አይ ቲንክ ከኔ ቀድሞ መሰለኝ እንደውም ቀድሞ ነው የሄደው ምናምን። ከዛ የሰላሚና ፕሮግራም ላይ ተገናኘን። ከዛ ፊት ለፊት እንግዲህ አይንሽን ማየት አልፈልግም አንቺ የምትባይ ሴትዮ ብሎ የነበረው ሰውዬ ሰላም አልኩት። ደስ ብሎኛ ቀፊው ሰላም አልኩት። ስላገኘው ደስ ብሎኛል ብዬ ሰላም ብዬው ምን ብዬው እዛው የሰላሚና ፕሮግራም ላይ ስለነበረ በቃ ተገናኘን። ምንም እንዳልተፈጠረ ነገሩ ተሸፋፈነ ምናምን ነገር። ከዛ እንደውም አስታውሳለሁ ስንለያይ እንደውም እዛው አብረን አምሽተን ምናምን ስንለያይ እኛ የሆነ ጠላ ቤት አለ እሱን ጠላ ቤት እኔ ተባብለን እዛ ልንሄድ ስንል ቀስ አድርጎ ከሰው መሃል ጠርቶኝ 3000 ብር ሰጥቶኝ ለአንዳንድ ነገሮች ይሆንሻል ብሎ 3000 ብር ሰጥቶኝ እንደውም አልጠበኩም። ምክንያቱም አይንሽን ማየት አልፈልግም ያለው ሰውዬ እኔን እንደዚህ ሊንከባከበኝ አይችልም በምንም ተአምር። አልጠበኩም። በቃ መስግኘው ምናምን ነገር ሄድኩኝ ከልጆቹ ጋር እዛ ጠላ ቤት ባለበት ጋር ሄደን ለማየት ነው ለመጣት ምናምን አለ መሄድ ነው ጀስት ለማየት ደስ ይል ስለሚል ድባቡ ደስ ይል ነበር። አይተን ምናምን ተመለሰን። ከዛ ስንመለስ እነሱ የማታ ቀጠሮ ነበራቸው። እኛ ወደ የሩማችን ገባን። ሌሎቻቸው ከሱ ጋር ተያይዘው ስካይላይት ሄዱ። እዛው አምሽተው ብለው ተለያዩ። ሐሙስ ነው ሰላሚናን ያገኘናት። ዓርብ ዕለት ከሱ ጋር ቀጠሮ አለን ለመገናኘት፣ ከሰውየው ጋር ለመገናኘት ቀጠሮ አለን። የት ለመገናኘት? ስካይላይት ለመገናኘት። ከዛ እየተጋበዝነው ማለት እኔ ዘላለምና ሳሚ ተጋብዘን ሄድን። ከዛ ስንገባ ከኛ ከመግባታችን ከጥቂት ደቂቃዎች በፊት ከሰው ጋር እንደነበር ሰምቻለሁ። ነበረች ያቺ እንግዲህ አላውቅም እኔ ስለሰው ምንም ስለሌላ ሰው ስም መጥቀስ ካለብኝ ልጠቅስ እችላለሁ። ታውቋታላችሁ። እነ ሳሚም እነ ዘላለም ሁላችሁም ታውቋታላችሁ። የተደበቀ ነገር አለም። ግልጽና ግልብ ነው። በቃ ሴት ነበረች አብራ። ከዛ እኛ ከመምጣታችን ከደቂቃዎች በፊት እንደወጣች ነው። በስልክም ሲያወራ ነበር እሱ እና መጣን። እኛ የራት ሰዓት ደረሰ። ራት እዘዙ ተባልን፣ አዘዝን። ከዛ መጠጥ ይታዘዝ ተባለ። መጠጥ ልትታዘዝ ዌተሯ መጣች። ከዛ ዌተሯ በመጣችበት እኔ መጠጥ መጠጣ ሰው አይደለሁም፣ በግሌ መጠጥ አልጠጣም እኔ። ከዛ ሌሎቹም የሚፈልጉትን የፍላጎታቸውን ዘላለምም ሳሚም እሱም ሲያዙ እኔ ውሃ አዘዝኩኝ። ውሃ አዝዤ ልክ እኔ ጋር ስደርስ ውሃ ስል እንዲህ ነው የገላመጠኝ። ከፍ ዝቅ ነው ያደረገኝ። ምን ማለት ነው? የምን ውሃ ነው አለኝ። ከዛ ውሃ ነው የምጠጣው አልኩት። እንዴት ነው ውሃ የምጠጪው? ምን ማለት ነው? ወረደ እንዴ ሰው እንዴት ወይን ምናምን ይዞ ቁጭ ባለበት አንቺ እንዴት ነው ውሃ የምጠጪው? አይሆንም። ክርክር ተጀመረ። ልጅቷ ምን ላምጣልሽ ትለኛለች። እኔ ውሃ ላለው እሱ ወይን ነው የምጠጣው ይላል። እኔ ውሃ ላለው እሱ ወይን ነው የምጠጣው። ክርክር መሀላችን ላይ ሲፈጠር ዘሌ መሀል ላይ ገብቶ በቃ አታስገዳት ያለ ፍላጎቷ የሚል አይነት ነገር ተናገረ። እንዴት እንደገላመጠው እሱን ራሱ እንዴት እንደገላመጠው ማለት ነው። ከዛ በዛ መሃል እንግዲህ በጣም ነው የምፈራው፣ በጣም ነው እንትምረው። በዛ ሁሉ መሃል ይዤ መውጣት አልችልም። በቃ የታሰርኩበት ነገር ስለሆነ አለሁኝ እንዳለው እግዚአብሔር ብሎኝ እስከመውጣት ድረስ። ከዛ በዛ መሃል ልጅቷን እኔ ውሃ ነው ፈልጎ እንዳልኳት እሱ ድርቅ ብሎ ብርጭቆ እንዲመጣልኝ ያደረገ። ከዛ ውሃው መጣልኝ ለእኔ፣ ውሃውም ብርጭቆውም መጣልኝ ወይን እንድጠጣ ተብሎ። እኔ ሲጀመር መጠጣም ሰው አይደለም፣ ለሱ ብዬ የምጠጣበት ምክንያት የለኝም። በዛ መሃል እራት ስለታዘዘ እጄን ለመታጠብ ተነስቼ እኔና ሳሚንን እንደውም ቀድመን ሄድ ነው ሰማው ነው ዘሌ ላይ እንዴት ጓ እንዳለ አላስወራ አልከን እኮ መሀል ላይ ገብተህ ካልፈለገች ያለ ፍላጎቷን ምን ማለት ነው? ተቆጣው ዘሌን ማለት ነው። ከዛ ዘሌ ከሱ ቁጣ ብሎ ደንግጦ ተነሳና መጥቶ ከኛ ጋር እጁን እየታጠበ ቆይቶ ምን ብሎ አብረን እንድንመለስ ስለተፈለገ ተመልሰን መጣን። እያስገደደኝ ነበር ወይን እንድጠጣ። አልፈለኩም እኔ ወይን መጠጣት። ሲጀመርም መጠጣም ሰው አይደለሁም፣ የመጠጥ ሰውም አይደለሁም። ውሃዬን ጠጣው። እራት ተበላ። ተበሳጭቷል፣ ከምላችሁ በላይ ተበሳጭቷል። እንግዲህ እዚህ ጋር ውርደቱን ልምነግራችሁ እንደነገርኳችሁ ሴት አለች አብራው ነው የምትውለው፣ አብራው ነው የምታድረው፣ አብራው ነው የሚኖሩት። ከተቀበለችው ቀን ጀምሮ አብራው ነበር የነበሩት እና እሷን ሴት
ምን አድርጓት እኔን በወይን አስክሮ ምን ሊያደርገኝ እንዳሰበ ግራ ነው የገባን። በቃ ሁላችንም ማለት ነው። በዛ ላይ ደግሞ ሰው አለ ከኔ ጋር አብሮ እነዘላለም አሉ። በቃ የሆነ አንዳንዴ ጤነኛ ሁላ አይመስለኝም አስተሳሰቡ እንዴት ነው አላውቅም። ከዛ በቃ ተበሳጨ። በዛ መሃል ይኸውላችሁ አንድ ሳልነግራችሁ ማላለፈው ነገር ከኛ ጋር ቁጭ ባለበት ስልክ ትደውልለት አጠገብ የነበረው አስትሬ ትደውልለታለች። እቺ ልጅ የኔ ምስኪን አስትሬ ትደውልለታለች። ዝም ብላ አስትሬ ትደውልለታለች። ሪጀክት ያደርጋል። አስትሬ ትደውልለታለች። ሪጀክት ያደርጋል። መጨረሻ ላይ አነሳና ከእንግዳ ጋር አይደል ያለው ደውልልሻለሁ። ዲስሪስፔክት አድርጓት ነው ኢቨን የዘጋው ራሱ ማለት ነው። እኔ ከመቼው በ2 እና በ3 ቀን ውስጥ እንደተሰለቻችሁ ባይገባኝም ወዲያው ዲስሪስፔክት አድርጎ ነው የዘጋባት። የሆነ የቀመረው ነገር ነበር አልተሳካለትም እንጂ እኔ ሲጀምር ውሃ ነው መጠጣው። የትም ሄዱ ውሃ ነው መጠጣው። እኔ መጠጥ መጠጣ ሰው አይደለሁም። ከዛ በዛ መሃል እኛ በቃ ተመልሰን እራታችንን በልተን ምን ብለን ተበሳጨ። መጀመሪያ ሊረጋጋ ከኛ ጋር አብሮ ሊያመሽ ምን ሲል በቀስ እያለ የነበረ ሰውዬ ልክ የኔን እንደዛ መሆን ሲያውቅ አጠዳደፈን። እራታችንን ቶሎ ቶሎ በልተን እንድነሳ ምናምን አይነት ነገር አደረገና ከዛ እኔ በቤቱ እኔን ማስቀናት ብሎ እዛ ቁጭ ብሎ ኢርፎን አድርጎ ጆሮ ላይ የኔ ቆንጆ ምናምን እያለ ያወራታል እሷን። እኔ ምን አገባኝ? እኔ ከኔ ህይወት ጋር ምን የሚያገናኘው ነገር አለ? እሱን የኔ ቆንጆ በቃ እየጨረስን ነው ትመጫለሽ ምናምን አይነት ነገር እያላት ነበር እሷን። እሱ እንግዲህ እኔ ማስቀናቱ ነው እንግዲህ በ70 ዓመቱ እኔን ሊያስቀና እኔን አንድ ፍሬ ልጅ ሊያስቀና እሱ ሊያስቀና በጣም ልቀና እኔ በሱ። ከዛ ግራ እንደገባን ሰውዬው ግን የሚያወራውን ነገር ያውቃል ምናምን እያልኩ እኔ በበኩሌ እያልኩ ስለሌላ አያገባኝም እና ነገሩ እየገረመኝ በዛው እንትን ብሎ አመሸን። ወደ የሩማችን ተበታተነ። ከዛስ በቃ ያ ዙር 1-2 ዙር ተገናኘንና በሰላም ተለያየን። በቃ እግዚአብሔር ይመስገን። እንደዛ ሲዝትብኝ አይንሽን ማየት አልፈልግም እንደዚህ ሲለኝ የነበረው ሰው አሁን በቃ ሰላሜን አግኝቻለሁ። ከሱ ጋርም ሰላም ሆኛለሁ። ወደ ኖርማል ህይወታችን እንመለሳለን። ተመለስኩኝ። ላይቬን መክፈት ጀመርኩ። ይመጣል ላይቬ ላይ ይገባል። እንደ ድሮ መሆን ቀስ እያለ መመለስ ጀመረ። እንደነገርኳችሁ በቃ ላይፍ አለው። አብረው ነው የምትኖረው። በዛ መሃል ልክ ሊሄድ አካባቢ ይታመማል። ሲታመምላችሁ እንግዲህ በደንብ አስታመዋለች። እግዚአብሔር እድሜ ይስጣት። ተንከባክባው በደንብ አድርጋ ተንከባክባው። በቃ እሱም በአፉም የተናገረው ነገር ነው። በደንብ አድርጋ ተንከባክባ አስታማው። ካጠገቡ ዞር ሳትል አብራው ስትውል አብራው ስታድር ምን ስትል የነበረች ሴት አብራው እንደነበረች እናውቃለን። ሆስፒታል እየተመላለስን ስንጠይቅም ነበረች አብራው። ምንም የተደበቀ ነገር ምናልባት አሜሪካ ላላችሁ ትደብቅ ቢሆን ነው እንጂ እዚህ ላለ ነው ግልጽ የሆነ ነገር ነው። በቃ ምንም የተደበቀ ነገር የለም። ፊት ለፊት ነው ይዟት የሚወጣው። እንደ ባልና ሚስት እንደዚህ እጃቸውን ተቆላልፈው ነው የሚገቡት የሚወጡት፣ እራት የሚበሉት ምንም የሚሉት እና በዛ መሃል አሞት ተመላልሰን ጠይቀናል። ሁላችንም እየተመላለስን እየጠየቀ ከዛ የሚገርማችሁ ያ ቁስል ቀጠለ። በቃ እኔም እንግዲህ የውርደቱን ብዛት እንደው ሰው ተይዞ እንኳን ትንሽ አይረጋጋም። ለሐሜት ትንሽ አይረጋጋም። ተይዞ በእግዚአብሔር እጅ ተይዞ እንኳን ሰው አይረጋጋም። ሆስፒታል ታሞ ተኝቶ እኔን ይቦጭቀኛል። ስጋዬን እንዲቦጫጭቃል በሞሉ ልጆች ፊት ይቦጭቀኛል፣ ያመኛል። ይታዘቡታል ልጆቹ። ምን አይነት ሰው ነው? ምን አይነት ሰው ነው? ምን አይነት ተፈጥሮ ነው ያለው ሰው? ቢያንስ ተይዞ እንኳን አፉን አይዘጋም። ያም በቃ የኔ ስጋ ይጣፍጠዋል። ለዛች ሴት አብራው ለነበረች ሴት ያልከውን ነገር ታውቃለህ። እኔ ስሟን ልጥራ ካለሽ ፕሊስ ምልክት ስጪኝ። ፕሊስ ምልክት ስጪኝ። ስምሽን ልጥራ። እኔ ለአንቺ ክብር ነው የምጠነቀቀው። በነገራችን ላይ ለሱ አይደለም። እባክሽ ካለሽ ምልክት ስጪኝ ስምሽን እንድጠራ ከፈለግሽ። እና እንደዛ ተንከባክበው ምን ያለችዋ ሴትዮ እንደዛ ሁሉም እየሄዱ ወረውት ያሳክሙታል፣ ይንከባከቡታል። ምን ይላሉ? ያው የሚያደርገው ነገር የሚያሳፍር ቢሆንም ሰውን ያማል። በዛ መሃል ስም እየጠራ በተለይ የኔ ስጋ በቃ በደንብ ይጣፍጠዋል። ለሷ ሴት ራሱ እኔን ያላለኝ ነገር የለም። በቃ ለዛች ሴት ዘመድ አለችው፣ የሚስቱ ዘመድ። ስሟን አልጠራም። የሰው ስም መጥራት ተገቢ ነው ብዬ ስለማምን ምናልባት መጥራት ካለብኝ ልጠራ እችላለሁ። የሚስቱ ዘመድ አለች። ለእሷ ራሱ ስንት ነገር በቃ እኔ እንጃ። እኔ በዓለማችን ላይ ያለች አንድ የሆነች አውሬ የሆነች ሴት አለቻ። እሷን አድርጎ ነው በቃ በእነሱ አይምሮ የሚስለኝ እኔን። እና በጣም ነው የሚወራው ስለኔ፣ በጣም እጅግ በጣም ነው የሚወራው። እና
በዛ መሀል ሆኖ እኔ ያንን እየሰማው ራሱ እየተመላለስኩ ጠይቀዋለሁ። ከማንም ቀድሜ የደረስኩት ነኝ። ራሱ የሚያውቀው ልቦናው ያውቀዋል። እንደውም ደንግጧል። አላሰበም። ማንም ባልሄደ ጊዜ ቀድሜ ሲሄድ ደንግጧል። እንደውም አልጠበቀም ነበር። ከዛ መጨረሻ ላይ ታክሞ ድኖ ከሆስፒታል ወጥቶ በቃ መንቀሳቀስ ምናምን ጀምሯል። እና ለመጨረሻ ጊዜ ልንጠይቀው ሄደናል። እኔም ነበርኩ፣ ዛሌም ነበር፣ ሳሚም ነበር። ለመጨረሻ ጊዜ ልንጠይቀው በሄድን ጊዜ እንደተለመደው አብረን እናመሻለን። ብዙ ጊዜ ከአድሚኖች ጋር አንድ ላይ ሆነን እንዳለውም እዛች ዙም ላይ እንዳለውም እኔ ለብቻ ያገኘኝን ቀን በትክክል ነግራቸዋለሁ በኋላ ላይ። ከዛ በፊት ባሉ ቀናቶች ለብቻ እኔም ላገኘው አልፈልግም። እንኳን ለብቻ እሱን እጅ ላገኘው አይቀርና ከእነሱ ጋር ከአድሚኖች ጋር እንኳን ሆነን ቁጭ ብለን ጥለውኝ ተነስተው እጃቸውን ሊታጠቡ እንዲሄዱም አልፈልግም። ከእሱ ጋር ዋን ቱ ዋን ፊት ለፊት መገናኘት አልፈልግም። በቃ እኔ እሸሻለሁ፣ ከሱ አልፈልግም። በቃ አንደኛ የምር ነፍሴ ትጸየፈዋለች። ተግባሩን ስለማውቅ ማለት ነው። ኃጢአቱን ስለማውቅ እየፈረድኩ አይደለም። እኔ ጻድቅ ነኝ እያልኩ አይደለም። ሰው ሁሉ ኃጢአተኛ ነው። ግን የእሱ ደግሞ የከፋ ነው። በዚህ ዕድሜው የእሱ የከፋ ነበር። ከዛ ድኖ መጨረሻ ላይ መንቀሳቀስ ጀምሮ የሆነ ቀን ላይ ለመጨረሻ ጊዜ ልንጠይቀው ሄደን ማታ ላይ አምሽተን ስንለያይ ነገ ምሳ ሰዓት እንገናኝ ተባብለን ተለያየን። በነገራችን ላይ እዚህ ጋር በቃሉ ማንስተ ስሜን ያነሳው ሰውዬ ሌሎቻችሁም እንደዚህ ብላ አንተን እያማች ነበር። በምክንያት ነው የኔ ነገርኳችሁ። ያደረገኝ ነገር ስለሆነ ነው የነገርኳችሁ። እና ለመጨረሻ ጊዜ ልንጠይቀው በሄድን ጊዜ ይጠራኛል። ማለት ማታ ስንለያይ ነገ ምሳ ሰዓት እንገናኝ ተባብለን በሰላም ተለያየን። ሁላችንም ወደ የሩማችን ሄድን። ከዛ በጠዋት በማግስቱ ጠዋት እንግዲህ እኛ ምሳ ሰዓት ከምሳ ሰዓት በኋላ ምናምን ለመገናኘት ነው ከሁላችንም ጋር ቀጠሯችን የነበረው። ጠዋት ላይ 2 ሰዓት አካባቢ ነው 3 ሰዓት አካባቢ መሰለኝ ደውሎልኝ ነይ ይለኛል። ነይ አሁን ፈልግሻለሁ። ምን ነው ስለው ዞብልም አለ ነይ፣ ከዞብል ጋር አብረን ያለ ነው እና ነይ ቁርስ አብረን እንበላለን ብሎ ይለኛል። እንዳልኳችሁ እሱን እምቢ ማለት የማይቻል ነገር ነው። እሺ እመጣለሁ። ግን ለማንኛውም ከዛ በፊት ደውዬ ነግራቸዋለሁ። በህይወት አሉ እነ ዘላለምም ሳሚም ነግራቸው ደውዬ እንደዚህ ቀድሞ ጠርቶኝ እየሄድኩ ነው። ለምን እንደሆነ አላውቅም። በቃ ሂጂ ከተጠራሽ ተባልኩ። መጣ። ዞብል ያለ መስሎኛል። ለዞብል ደጋግሜ ስልክ ደውላለሁ። እንግዲህ ዞብል አለ ስላለኝ እኔ እሱ ጋር ስልክ መደወልም ምን ማለትም እንግዲህ ከተወሰኑ ዓመታት ወዲህ ትቻለሁ። በቃ ከሱ ጋር እንዲህ ማውራትም አልወድም። ይሸክከኛል። በቃ እንትን አልልም። የሆነ ነፃነቴን ስለሚያሳጠኝ ከሱ ጋር ስልክ መደዋወል አልወድም። ከዛ ዞብል አለ ስላለኝ ደጋግሜ ዞብል ጋር ነው የደወልኩት። ሄጄ ስካይላይት በር ላይ ራይድ ይዤ ሄጄ ስካይላይት በር ላይ ወርጄ በር ላይ ሆኜ ስደውል አያነሳም ዞብል። በቃ ለማንኛውም እሱ ጋር ከምደውል ሰውየው ጋር ከምደውል ብዬ ውስጥ ዘልቄ የገባሁና ካፌ ቁጭ አልኩኝ። ካፌ ቁጭ ብዬ ዞብል ሚስኮል ሳይ መልሶ ይደውልኛል ብዬ የጠበቅኩ ነበር። አልደወለልኝም። በዛ መሃል ሰውየው ይደውልልኛል። ከዛ ምነው ርቾ ቆየሽ ይለኛል። ሲለኝ አይ መጥቻለሁ እኮ ታች ነው ያለሁት አንተ ቢዚ ትሆናለህ ብዬ ዞብል ጋር ስደውል ዞብል ስልክ አያነሳም ብሎ ሲል ነው እንደመተሻል ወረደ ወደ ታች ከሩም ወደ ታች ካፌ መጣና ይዞኝ ሄደ ወደ ላይ ሩም ማለት ነው። ሩሙ ይዞኝ ሄደ ሩሙ። ከዛ ሩሙ ይዞኝ ሄደ። ከዛ በኋላ ስገባ ዞብል የለም። እንዴ ዞብል አለ ብለኛል ነበር እንዴት ዞብል ምናምን ስለው የለም ዞብል ባክሽ ሲለኝ ጥግ ላይ ተቀመጠች መጋረጃ ጥግ። የምናገራትን ነገር ታውቃለህ። በነገራችን ላይ እውነት እንደሆነች ህሊናክ በደንብ ያውቀዋል። ገባሙኝ ዞብል አለመኖሩ አስደንግጦኛል አለ ብሎ ነበር አይጠራኝ። እኔ ጥግ ላይ መጋረጃ ጠገብ የተቀመጠች ወንበር አለች። ሄጄ እዛች ወንበር ላይ ኩምትር ብዬ ቁጭ አልኩኝ ጥገን ይዤ። ከዛ ጥገን ይዤ ቁጭ ብዬ እሱ አልጋ ላይ ተኝቷል። እኔ እዛ ጥግ ላይ ወንበር ላይ ተቀምጫለሁ። ከዛ የተወሰነ ደቂቃዎች ላይ ድምፃችን ጠፋ የሁለታችንም። እኔም ዝም ብዬ ስልኬን መጎርጎር ጀመርኩ። እሱም ቲቪ ነገር ከፍቶ ስልኩን እየጎረጎረ ነበር። በዛ መሃል ሪቾ አለኝ። ወየ ብዬ ዞር ብዬ አየሁት። ከዛ እስቲ ነይ አንዴ አጠገቤ አለኝ። ከዛ ልቤ መምታት ጀመረ። እኔ ከሱ ጋር ዋን ቱ ዋን መገናኘት አልፈልግም። ሲጀምር መቀያየምም ስለማልፈልግ ማለት ነው። ከሱ ጋር ነይ አንዴ አጠገቤ አለኝ። አልመጣም፣ እኔ ተመችቶኛል። የምታወራኝ ነገር ካለ እዚህ ቁጭ ባልኩበት አውራኝ ልጆቹ እስኪመጡ ድረስ አልኩት። ከዛ ነይ እንጂ ምን ያደርገኛል ብለሽ ፈርተሽ ነው? ነይ አጠገቤ ነይ። ምን ችግር አለ? ምን ያደርገኛል ብለሽ ፈርተሽ ነው? መቼም የሆነ ነገር አስገድዶ ያደርገኛል ብለሽ እንደማትፈሪያ አምናለሁ ምናምን አለኝ። ኧረ ለምን እኔ ምን ታደርገኝ? ሲጀመር ለሱ እንደማላንስ አውቃለሁ። በአቅም ደረጃ ከሱ እንደማላንስ ምንም እኔን አቅም ኖሮት ምንም ሊያደርገኝ እንደማይችል አውቃለሁ። በራሴ ተማምኜ ላጥ ብዬ የተነሳውና ሂጄ እሺ መጣሁ ብዬ አጠገቡ ቁጭ አልኩኝ። እስቲ ቀና ብለሽ ይኝ አለኝ።
ቀና ብዬ ሳየው ሴጣን ነው የሚመስለው። ከፊቱ ላይ የሚነበበውን ነገር ብታዩ ማለት ነው ምን እንደሆነ ይመስል አየሁት። የትኛው ሞገሱ ያስፈራኛል? እኔ እንዳላየው የሚያደርገኝ የትኛው ሞገስ ነው የሱ? አየሁት ፊቱን። እሺ ይኸው እያየሁት ነው። የምታወራኝ ነገር አለ? ለምንድን ነው የምትጠይኝ አለ። ኧረ እኔ አልጠላህም። ለምን ጠላሃለሁ? ለምን እንዳይ ነገር በዚህ ሰዓት ማውራት አስፈልገ? ለምን ነው የምጠላህ? እኔ አይ ትጠይኛለሽ። እግዚአብሔር ምስክሬ አልጠላህም። ሲጀመር መጥላት ኃጢአት ነው። ሲቀጥል ደግሞ የሀሳብ አለመግባባት ሊኖር ይችላል እንጂ እኔ አልጠላህም ብያለሁ። የማወራውን ነገር እየዋሻው ከሆነ አንደበቴ ትያዝ። አሁንም ቢሆን እችን አንደበቴን መድኃኒዓለም ዝግት ተርጎ ያሳድረኝ፣ ውሸት ከሆነ የምናገረው ነገር። ከዛ እያወራን መሀል ላይ ጸጥ አልኩበት፣ እሱም ጸጥ አለ። ከዛ የሆነ ሰዓት ላይ ጠጋ ብሎ መጣና አንገቴ ስር እጁን ከቶ ጠምዝዞ እኔን ሊስመኝ ለመንኩት። በእግዚአብሔር እኔ ካንተ ጋር በእንዲህ አይነት መንገድ መነካከት አልፈልግም። ካንተ ጋር በቃ ተወኝ፣ በቃ እኔን ተወኝ። መጣላትም አልፈልግም፣ ካንተ ጋር መጋጨትም አልፈልግም። እባክህ በእግዚአብሔር ተወኝ። እንደውም እየለመንኩት እያቆላመጥኩ የጠራሁት አሁን አላቆላምጠውም። እሱን አሁን አላቆላምጠው። በእግዚአብሔር እየለመንኩት እንባዬ እየመጣ ከዛ መጨረሻ ላይ ሶሪ አለና እኔም እንደ መገፍተር ሳደርገው ሄዶ ቁጭ አለ። ተነስቼ ውስጥ ገባሁኝና ትንሽ ሰዓት እንደማልቀስ ብዬ ፊቴን ታጥቤ ምን ብዬ ተመልሼ መጥቼ ልወጣ ስል ቦርሳዬን ይዤ ልወጣ ስል መጥቶ እንዲጥምጥም አለብኝ። በቃ በእግዚአብሔር በቃ ተይ፣ የዛሬውን በቃ ይቅር፣ እዚህ ላይ እናብቃ። በቃ ከዛሬ ጀምሮ ነው አንቺን በእንዲህ አይነት መንገድ ካሰብኩሽ፣ በእንዲህ አይነት ነገር ከነካውሽ በቃ የዛሬን ብቻ ተይ። በቃ ምንም አልተፈጠረም፣ ሰላም ነው። በቃ አሁን የመጣሽበትን ዓላማ እንፈጽማለን፣ ልጆቹም ይመጣሉ ምናምን ለመነኝ። እግሬ ላይ ወድቆ አይሆንም በቃ ሄዳለሁ። እኔ ሙዴም ጥሩ አይደለም፣ ሙዴም በኩሞታል። ማልፈልገውን ነገር ሊያደርገኝ ፈልጓል። በቃ እየዋሻው ከሆነ እግዚአብሔር ይፍረድብኝ። የእግዚአብሔርን ስም እየጠራውን ያልዋሽ። በነገራችን ላይ ህሊናት ያውቀዋል የተፈጠረውን ነገር። ከዛ ሲለመነኝ አሁንም በቃሽ እንደዛ ከሆነ እጄ እዛ ጋር ልቀመጥ አልኩኝ። እጄ ቁጭ አልኩኝ። ከዛ በኋላ መጡ ልጆቹም። ላይቭ ገብቼ ነበር እኔም ላይቭ ላይ እንዳለው ልጆቹም መጡ። መጨረሻ ላይ ምንም እንዳልተፈጠረ ከዛ ቤት ወጣው። ለመጨረሻ ጊዜ የዛኔ አየሁት። ከዛ ወጣው። በማግስቱ ወደ ቤት የተመለስኩኝ እና ቆም ስቅሌን ሲያሳይ የኖረ ሰው ነበር እሱ ማለት። ቆም ስቅሌን ሲያሳይ እችን በምታክል ነገር እኔን እንደሚረዳ ሰው አክት እያደረገ እንደ ተመጽዋች በየጊዜው ሲደውልልኝ ዝቅ ነው የሚያደርገኝ። እኔ ተመጽዋች ነኝ። ከሱ እጅ ለምኜ ምኖር ለማኝ ነኝ እኔ። እንዲህ ለምኜው ምኖር ለማኝ ነኝ እኔ። እግር ስሩ የምከታተል ሳላጠፋ እንኳን እንዳጠፋ ሰው አክት ማደርግ፣ መጥፎ ሴት ሳልሆን እንኳን እንደ መጥፎ ሴት አድርጎ ሲስለኝ አዎ ብዬ የምስል ተጫውቶብኛል። እጅግ በጣም ከምላችሁ በላይ ተጫውቶብኛል። እግዚአብሔር ምስክሬ ነው የምላችሁ። አላለቅስም። ለቅሶ ለሱ ይሁን። ዛሬ ለቅሶ ለሱ ይሁን። በዚች በትንሿ አንጀቴ የያዝኩት ስንት ነገር አለ መሰላችሁ። ተናግሬ የማይወጣልኝ ስንት ነገር አለ መሰላችሁ። ለእናቴ አልናገርም። የሚስጥር ይደርስብኝ። ምክንያቱም የት መሄጃ አለኝ? አስሮኛል። እኔን ከዛ በሰዎች አይምሮ እኔን ሆረር አድርጎ የሚስለኝ አሜሪካ ላሉ ሰዎች የሚያማኝ ሀሜት የሆነች አለሌ ሴት በቃ አገር ምድሩን ያበላሸች አለሌ ሴት በቃ እንደኔ የለችም እዚህ ምድር ላይ። የሆነች እሱ ሚስላት የሆነች ሴት አለች። እችን ራሄልን ያልሆነች ሌላ ራሄል እሱ ሚስላት አለች። የሆነ በሰዎች አይምሮ እሱ ሚስላት ራሄል አለች። የሆነች እርጉም የሆነች የተረገመች ራሄል የምትባል ሌላ ሴት አለች እሱ ሚስላት። በሱ ምክንያት የተጠመዱኝ ዙሪያክ ላይ ያሉ ሴቶች አውቃለሁ ማን እንደማይወደኝ። በአንተ ዙሪያ እንደማትወደኝ ስሟን ጠርተህ ቤዛ አትወድሽም ብለህ ነግረኸኛል። ለምን ሲባል እኔ ያንቺን ስም ደጋግሜ ስለምጠራ አትወድም። ያንቺን ስም እንድጠራ አትወድሽም። ለዛ ብለህ ስለ ቤዛ ስሟን ጠርተህ ነግረኸኛል። ቤዛ አትወድሽም ብለህ እንዳትዋሽ። ልብንና ኩላሊትን የሚመረምር አምላክ እግዚአብሔር በሰማይ አለ። እውነትም አይባታለሁ። አትወደኝም አይባታለሁ። የሆነ ነገር አይባታለሁ።
የሆነ ነገር ስትሰማ ከሱ ቀድማ እሷ መሸሸው ከኔ የሆነ ነገር ሲፈጠር ከኔ መሸሸው እሷ ቀድማ እሷ ናት። አትወደኝም። እነማን እንደሚጠሉኝ በሱ የተነሳ አውቃለሁ። በዚህ ልክ ነበር እኔ ሲጫወትብኝ ነው። ከዛስ አልደውሉብኝ በቃኝ ጀምሬያለሁ። በቃ ጨርሼ ነው ማቆመው። ከዛስ ቀጠለ ህይወታችን አላቆመም። አሁንም እንደቀጠለ ነው። እፈልጋለሁ እኔ ከዚህ ስርዓት ለመውጣት ፈልጌ በቃ ምክንያት ሰበብ እፈልጋለሁ ዞር ለማለት ጌሜንም ዝም ብዬ እንደድሮ በቃ ቢለምድም ባይለምድም እያልኩ ዞር እያልኩ አንዳንዴ እሁድም ሮብም ላይቭ በማልከፍት ሰዓት ምን እሞካክራለሁ። አንድ ቀን ላይቭ ከፈትኩ ማለት ከላይቭ ውጭ አስታውሳለሁ። አንድ ቀን ሐዋሳ ሐይቅ ላይ ሆኜ ላይቭ ገባው ዝም ብዬ ድባቡን ለማሳየት ብዬ። ከዛ ገብቼ ለካሱ አይቶኛል እና ያላቅም እኔ ዝም ብዬ ድባቡን ለማሳየት ነው የገባሁት። ከዛ በዛ አጋጣሚ ሳሚ ጋር ደውሎ እቺ ልጅ እንደ ልማዷ ምን ልትፈጥር እየሞከረች እንደሆነ አላቅም፣ ላይቭ እንግዲህ ከፕሮግራም ውጭ በሆነ ሰዓት ከፍታለች ምናምን የምትነግሯት ከሆነ ንገሯት፣ እንግዲህ አመሏ እየተነሳባት ነው። ያሳቀኛል። እኔ ግን ዞር ለማለት የምፈልገው ከዚህ ሁሉ እስራት ነፃ ለመሆን ስለፈለግኩ ነው። እማወራው ነገር ውሸት ከሆነ ይሄ ጨለማ ለኔ አይንጋልኝ። እማወራው ነገር ውሸት ከሆነ አንድ ልጄን ይንሳኝ እግዚአብሔር። ከዋሻው እግዚአብሔር አንድ ልጄን ይንሳኝ። ከዚህ ሽሽት ዞር ለማለት ያላደረኩት ጥረት የለም። እወዳቸዋለሁ ሁሉንም፣ ከሱ ውጭ አባላት የሆኑትን ሁሉንም። አሁን ጠይቃቸዋለሁ ገንዘብ በውስጥ እግዚአብሔር ምስክሬ ነው። ጠይቃቸዋለሁ ገንዘብ። መጨረሻ ላይ እስቲ ልምጣ ደግሞ ወደ ዋናው ርዕስ። ከዛ በዚህ ሁኔታ ነው የኖርኩት። እኔ እንደዚህ አድርጎ ነው እኔን ያኖረኝ። ሳላስብ የገባሁበት ወጥመድ መውጫው ጠፋኝ። ወዴት ልውጣ? የት ብዬ ልውጣ? ለምጃለሁ እዚህ ያለውን ህይወት። እሱ የሆነ ነገር በሰው አይምሮ እኔን ስሎኛል። ሰው አያምነኝም። እርምጃዎቼ ሁሉ አደጋ እንዳላቸው ያስባል። አያምነኝም። በሰው ዘንድ ተአማኒነት የለኝም። ምንም ብል አልታመንም። ምንም እንዳልኳቸው ነውና ኦፍኮርስ ይሄን ነገሬን ባገኘሁት አጋጣሚ ሁሉ ለተለያየ ሰው እነግራለሁ። ከዛ የማልዋሻችሁን ደግሞ በትክክለኛው መንገድ እኔን እሱ ሲረዳኝ ኖረ የምልበትን ጊዜ ቅድምም አውርቻለሁ። ይሄ አመት በእናንተ ሊገባ አካባቢ ትነበብ ያለችበት አካባቢ ካስታወሳችሁ ትነበብ እያለች ነው የኔ ጋላሪ መሙላት የተጀመረው። በተከታታይ 3 ጊዜ ሞልቶልኛል ጋላሪ። ከዛ ውጭ ሽፈራው አንድ ቀን መጥቶ ሞላልኝ። ከዛ ውጭ አይሞላልኝም። ሌላ ጋር እየዞረ ጋላሪ ጤም አድርጎ ይሞላል። አንበሳ ያወርዳል፣ ዩኒቨርሲቲ ያወርዳል። ምን ገንዘቡ ነው? የራሱ ገንዘብ ነው አውቃለሁ። ግን እዚህ ያለሁት ማንም ብዬ ነው። እኔ ለምንድን ነው የማይገባኝ? ምክንያቱም ራሄል ሴትነቷን ለሱ አሳልፋ አልሰጠችም። ምክንያቱም ራሄል ሴትነቷን አላራከሰችም ለሱ። ለዛ አይገባትም። መልካም የሆኑ ነገሮች ሁሉ አይገባትም ራሄልን ባገኘው አጋጣሚ ሁሉ ዳውን በደወልልኝ አጋጣሚ ሁሉ በቃ ማይለኝን ነገር ሳይኮሎጂካሊ ተጫወተብኝ። ከጥቅም ውጪ በቃ ምንም ማላስ ተምሬ ወጥቻለሁ እኮ 4 ዓመት እኔ 4 ዓመት ተምሬ ወጥቻለሁ ዩኒቨርሲቲ። እግዚአብሔር ምስክሬ ነው። ዩኒቨርሲቲ ተምሬ ወጥቻለሁ። እኔ ማረገውን ነገር ማውቅ ማሰላሰል እንኳን በዚህ እድሜ በልጅነት የደረሰብኝ ነገር እንኳን ሃንድል አድርጌ ምንም በማላቅ አንድ ፍሬ ልጅ እያለሁ በ14 ዓመት የተከሰተብኝ ነገር እንኳን ሁሉን ነገር በእኔ አቅም አይደለም። በርግጥ እግዚአብሔር አለ። ከእግዚአብሔር ቀጥሎ ጀግና እናት አለችኝ። ከዛ ቀጥሎ ደግሞ የኔን ብርታት አለ። ስንት ነገር ሃንድል አድርጌ ያለፍኩ ሴትየው። እሱ ጋር ግን ተሰባበርኩ። እሱ ጋር ግን ከጥቅም ውጭ ሆንኩ። ምንም አልችልም። እኔ ደደብ ነኝ። እኔ ማይም ነኝ። እኔ በቃ ምንም ማድረግ ማልችል ሰው ነኝ። እሱ ጋር ከጥቅም ውጭ ሆንኩ። በቃ እያየው ጭንቅላቴ እያጣሁት በየቀኑ በቃ እዚህ ጋር የደረስኩበት ጋር ደረስኩ እና ለቅሶ ላንተ ይሁን። እግዚአብሔር እየፈረደ ነው። እግዚአብሔር ክርስቲያን ማለት የእግዚአብሔር ቃል ነገር ወይ ደግሞ የሃይማኖት ነክ ነገሮችን ምንም ስለማታውቅ እንጂ ቢገባህ አውቃለሁ የልጅ ነገር እንደሚያም ቢገባህ በልጆች ምልክት እያሳየ ነው እግዚአብሔር። ላደረከው ኃጢአት ላደረከው ግፍ ምልክት እያሳየክ ነው። ከቻልክ ንቃ። ይሄ ግፍክ የምታደርገው ግፍ በልጆችክ
ምልክት እያሳየ ነው። ታውቃላችሁ የግሩፑ አባላት ልጆቹ ላይ የሆነ ያለውን ነገር እግዚአብሔር ምልክት እያሳየክ ነው። ንቃ። ሽባ አድርጎ እንዳያስቀምጥህ፣ እንዳትንቀሳቀስ እጅግርን ይዞ እንዳያስቀምጥህ። በእርግጥ እግዚአብሔር ጥግ ድረስ የምህረት አምላክ ነው። ሁላችንንም በምህረቱ ነው ያቆመን፣ አምናለሁ። ያንን ግን ምልክት እየሰጠክ ነው። ተረድተህ ከቻልክ ንስሐ ገብተህ በትክክለኛ ማንነት አይምሮህን አንጸህ የእድሜህን መጨረሻ አሳምር። ከቻልክ ንስሐ ግባ። ከቻልክ ንስሐ ግባ። እኔ ራሄል ህዝብ ሆይ ይሄን ሁሉ ነገር እየተቃጠልኩ እማረባ ሴት እንደሆንኩ እያሰብኩ ምንም ማልችል ሴት እንደሆንኩ ምንም መወጣት ማልችል ሴት እንደሆንኩ እየተነገረኝ 4 ዓመቴን የኖርኩ ሰው ነኝ እና መጨረሻ ላይ እንዳልኳችሁ 2026 ሊገባ አካባቢ ጀምሮ ደህና አድርጎ ጊፍት ይሰጠኛ ምን ይለኛል። ከዛ በፊት በነበረኝ ላይፍ ሰዎችን ገንዘብ ጠይቅ ነበር። በውስጥ ሳፖርት አድርጉኝ፣ ለዚህ ነገር አስፈልጎኛል፣ ለእንዲህ አይነት ነገር እጠይቃቸዋለሁ። የሚችሉት ይረዱኛል፣ ማይችሉት ደግሞ በዚህ ወቅት አይመቸንም ይላሉ። አልዋሽም። እሱን እንዳስካም ሺዝ ውስጥ በቃ ምናምን ስካምር ምናምን አድርጎ የሳለኝን እዛ ዙም ላይ ጭራቅ 2 ቀን እንዳለው 6 ቀን እንዳለው የሆነች አለሌ ዓለምን በአንድ እግር ያቆመች ባለጌ መንገድ ላይ ቆማ እንኳን እኔ እንጃ የሆነች ባለጌ ሴት አለች አይደል? በቃ በዓለማችን ላይ በአካል ያላየናት ነገር ግን በአይምሯችን ምን ስላት ያቺ ከንቱ ሴት እሷ ናት። እኔ ማለት ለሱ ያችን ራይልን ነው በግሩፑ አባላት አይምሮ ላይ የሳለው። አሁንም አትምጡብኝ፣ ከዚህ በኋላ አልፈልጋችሁም። ኦልሬዲ አምናችሁት አፍንጫችሁን ይዛችሁ ከኔ ርቃችሁኛል። አሁንም አልፈልጋችሁም። እኔ እግዚአብሔር ይመስገን አገኘው አጣው። አሁን ህይወቴን ቀጥላለሁ። አገኘው አጣው። በልቤ ውስጥ የያዝኩትን የተቃጠልኩትን አውጥቻለሁ፣ ተፈቻለሁ። ያረርኩትን፣ ያሳበድከኝን፣ ከጥቅም ውጭ ያደረግከኝን፣ ዳሜጅ ያደረግከውን አይምሮዬን፣ የበላኸውን ልጅነቴን፣ ያሳጣኝ ሴትነቴን አውጥቻለሁ። ዛሬ ምንም ቢሆን አይቆጨኝም። ከዚህ በኋላ ምንም ቢመጣ አይቆጨኝም። እና በቃሉ አውርተሃል። ከበቃሉ ጋር ያወራነውን ነገር ደግሞ ቃል በቃል እናገራለሁ። የምዋሾ ነገር የለም። አሁንም ከበቃሉ ጋር ለመገናኘት መጀመሪያ ስንቀጣጠር እሱ የሆነ ሰዎችን በውስጥ አፕሮች አድርጌ በግድ ምናምን ላገኛቸው እንደምፈልግ፣ ገንዘብ ልቀባበል ምናምን እንደምፈልግ፣ በተለይ ባለትዳር ወንዶችን እንትን አድርጌ ማጠምድ ምናምን እንደሆነ ነው በሰው አይምሮ ለመሳል የሞከረው። ኢቭን ለምነው ነው ያገኘኝ። በቃሉ ታስታውሳለህ? በቃሉ ከአንዴም 2-3 ጊዜ ቴሌግራም ላይ ጽፈህልኝ፣ ቀጥታ በስልክ ደውለህልኝ፣ ከዛ በኋላ መጨረሻ ላይ ለመገናኘት ተቀጣጠርን። ልንገናኝ ሄድን። ልክ የተገናኘበት ሆቴል ጋር ስንደርስ እሱ መኪና ይዞ መጥቶ ከመኪናው ሲወርድ እኔ በታክሲ ሄጄ ስወርድ ተገናኘን። አየኝ ከታክሲ ላይ ስወርድ ሰላም ተባባልን። እንዴ አንቺ መኪና የለሽም እንዴ? በታክሲ ነው እንዴ የምትመጪው? ምናምን በሚል በቀል ተነሳ ነገሩ። ለምን በሰዎች አይምሮ የሳለው ለራሄል ቲክቶክ ላይ ከማድረግላት ነገር ውጭ የምከፍላት ነገር አለ ብሎ ለብዙ ሰዎች ተናግሯል። ቲክቶክ ላይ ለእኔ በደንብ ደህና አድርጎ ጊፍት መስጠት የተጀመረኝ አሁንም ቢሆን እናገራለሁ። ይሄ ዓመት ሊገባ ትንሽ ሲቀር እሱንም ማክሲመም በወር $300 ከሰራው በጣም ብዙ ብር ነው ለእኔ። እጅግ በጣም በቃ ፈንጠዝያው ይገለኛል። ከዛ በፊት በነበሩት በወር $100 በወር በቃ $30 $50 በተለያየ አጋጣሚ እንደዛ ሰራለሁ። ከዛ ውጪ ይሄ ዓመት ሊገባ አካባቢ ጀምሮ አሻሽለሃል እሱ ይታው አልክድም እሱን። ከዛ ውጪ እሱን ሀብታም አድርጎ የሚስለኝን ያህል ሌቭል 43 የደረሱ በዚህ 4 ዓመት ውስጥ እሱ ካልኩሌት አድርጎ ከቲክቶክ ላይ ለእኔ የሰጠኝን ጊፍት አውጥቶ ያሳይ። በጣም ቢበዛ ከቲክቶክ ጋር ሳልካፈል በጣም ቢበዛ $15,000 በጣም ቢበዛ እሱንም በጣም ቢበዛ $15,000 እኔ ላይ አውጥቶ ከሆነ እሱንም 50%ቱን ቲክቶክ ወስዶ $10,000 ለእኔ አይደርሰኝም። ከ$10,000 በታች እኔ ያገኘሁት ካልኩሌት ያድርግና ያሳያቸው። እኔ ልጥፋ በዚህ ልክ እሱ እኔ ማኖራት ብሎ እንደሚሰክሳችሁ እንዲህ አድርጎ እኔን አንቀባሮ እንደሚያኖረኝ መኪና አላት ተብሎ እስኪታሰብ ድረስ በቃሉ መኪና የለሽም እንዴ? እንዴት ነው አንቺ በእግርሽ የምትመጪው ብሎ ሲለኝ እንደ ቀልድ እየተሳሳቀ ምናምን ገባን። የምሬን እኮ ነው። አንቺ ምን እንደምትቀልጂው? እንዴት መኪና አይኖርሽም አንቺ? እንደ አንተ እየቀለድክ ነው እንዴ? የምን መኪና የምታወራው? እኔ ምን ስራ? እኔ እኮ ከቲክቶክ ውጪ ሌላ ትርፍ ስራ ያለኝ ሰው አይደለሁም እኮ አልኩት።
እንዴ ባይኖርሽስ እንዴ ፍቅርሻ አንቀባሮ አይደል የሚያኖርሽ ምናምን ይለኛል ማለት ነው። እኔን አንቀባሮ ነው የሚያኖረኝ አሉ። ምክንያቱም ለሰዎች ቲክቶክ ላይ ከሚሰጠኝ ጊፍት ያለፈ በውስጥ ሌላ የሚያደርግልኝ ነገር እንዳለ ነው ደጋግሞ የሚነግራቸው። የተነገረኝ ነገር አለ በተደጋጋሚ። እኔ ፖለቲካ መስሪያ ነኝ ፊት ለፊት ቁጭ ብዬ፣ እሱ ይሸቅላል $500 ይሸቅላል በዛ ጋር ሲከፈለው፣ ሌሎች ነገሮችን ሽቀላዎች ያደርጋል። በማይሳካ ኑሮ እንኳን ሰውን ሚስሊድ እያደረገ እንኳን በዛ ሁሉ መሀል እሱ ስኬቱን እያጣጣመ ነው። ግን እዚህ ጋር ራሄልን እየገደላት ነው። እየሞተ ያለ አካል አለ በሱ የተነሳ እና ከዛ ለበቃሉ በዛ አንስቼ እንዴ እኔ ምን አለኝ ቲክቶክ ላይ ከማገኘው ጊፍት ውጪ ምን ማገኘው ነገር አለ በሚል ወሬው እየበዛ መጣ። እንዴት ምን ማለት ነው? ለምንድነው ማይረዳሽ እንዴ? ይሄማ ግዴታው እኮ ነው እንዴ። አንቺ ቁጭ ብለሽ ለዛ ላይ ኤችዲሲ ብለሽ አይደል እንዴ ላይቭ መሰሉ የኤችዲሲን ላይቭ እያካሄድኩ የማገኘው ነገር እኔ በቂ ነው ብዬ እኮ አምኛለሁ በፊት አምኜ። ግን ምንድነው ያደረኩት? በራሴ ደግሞ ሶሻል ሚዲያው ላይ በምችለው መልኩ እየተንቀሳቀስኩ ተጨማሪ ኢንካም ላገኝ እያልኩ ብዙ ጊዜ ሙከራ አደርጋለሁ። ግን ስለሚያሳቅቀኝ አይኮንም ስለሚል ራሴን አስሬ ለኤችዲሲ ብዬ እንዲህ ብዬ ቁጭ ብያለሁ። ከዛ ወጣ ብል ግን እማገኘው ነገር እንዳልኳችሁ እኔ የሰው ፍቅር አለኝ፣ በጣም የሰው ፍቅር አለኝ። ሰው በጣም ነው የሚወደኝ፣ እጅግ በጣም ይወደኝ። ምክንያቱም ምርቃት አለብኝ። እናቴ መርቃኛለች፣ አባቴ መርቆኝ፣ አያቶቼ መርቀውኛል፣ ይሳሱልኛል። ደግሞ እንደሱ እንዲጨፍልቀው አይደለም የሚይዙኝ፣ እንዲህ ይሳሱ እንደ አይናቸው ብሌን ነው ይሳሱልኝ። እኔ እናቴ ይሄን ኑሮ እያሳለፍኩ እንደሆነ ብታውቅ ኖሮ፣ ይሄን ኑሮ እንደማሳልፍ ብታውቅ ኖሮ ግን ያው ሴት ልጅ ነኝ፣ ዋጋ መክፈል አለብኝ። አንዴ ወጥቻለሁ ከቤት ራሴን ችዬ እየኖርኩ ነው ብዬ አሳምኛቸዋለሁ። የሚያስፈልገውን ነገር ለልጄ ማሟላት አለብኝ። እንደምንም ብዬ እኔ በዚች 4 ዓመት ውስጥ የማገኛትን ነገር እያንዳንዷን ነገር ለልጄ ለቤተሰቤ አንድ ነገር ይኸው የዛሬ 4 ዓመት እኖር የነበረበት ቤት ከኋላ ሁሌ የመዝሙር ድምፅ ትሰማላችሁ። የዛሬ 4 ዓመት ጀምሮ እቹት እዚች ቤት ውስጥ ነው። እግዚአብሔር ምስክር የትርፍ ነገር ይዣለሁ። ባይናንሴን ከፍቼ ላሳያችሁ ይችላል። $1000 ኢንቨስትመንት የለኝም እኔ የለኝም። እና ለበቃሉ በዛ አንስቼ ነገርኩት። ምንም እኮ ሳክስ ነው እሱ እየወጣ እኮ ስለኔ የሚያወራው ነገር ሳክስ ነው። እየወጣ እንደዚህ በክሪፕቶ ኢንቨስተር ናት ምናምን እያለ የሚለው ነገር እኮ ሳክስ ነው። በእኔ እኮ ነው ፖለቲካ የሚነግደው። ብዙ ሰዎች ይነግሩኛል ፊት ለፊት አንቺን መሰል ቀና ልጆችን አስቀምጦ ሰውን እውነት እየመሰለው ሰው የሚታለለው እያለ ስንት ሰው ይነግረኛል። እኔ ግን እሱ ምንድነው የሚያስበው? በነገረኝ ቁጥር ሁሉ ማንም እኮ አንቺ ላይ የሚሆን የትም የሚመጣው እኮ እኔም ብሎ እንጂ አንቺን ብሎ ያለ መፈለግ ስሜት እንዲሰማኝ ሳይኮሎጂን ግድል አድርጎታል። በቃ እኔ አልፈልግም። በሰው ዘንድ ተፈላጊነት የለኝም፣ ተቀባይነት የለኝም። የሚነግረኝ ያንን ነው። 4 ዓመት ሙሉ ሰው ሁሉ እሱን ብቻ እያለ ነው። ኢቭን ቢያንስ ሴቶኝም ቆንጅዬ ልጅ ነኝ። ምንም የሚያንሰኝ ነገር የለም። ቁንጅት ያልኩ ሸበላ ሰው ነኝ እኔ። ምንም የሚጎለኝ ነገር የለኝም። ይሄን ማንነቴን እንኳን አምኜ ተቀብዬ የኖርኩት ማንነቴን እንኳን አስክዶኛል። ያለ መፈለግ ስሜት እንዲሰማኝ ሰዎች መጥተው ሳፖርት የሚያደርጉኝ እሱን አይተው እንደሆነና እኔ እንደማይገባኝ በሰው ዘንድ እኔ ተቀባይነት የሌለኝ ሰው እንደሆንኩ እንዳስብ አይምሮዬን አቃጥሎታል፣ ዳሜጅ አድርጎታል፣ ከጥቅም ውጪ አድርጎታል አይምሮዬን። እንደዛ ነገር እየሞላ እና ለበቃሉ ያልኩት ያንን ነው። ሰውየው እኮ እየመጣ የሚሰክሰው በእኔ እኮ ፖለቲካ ይሰራል እንጂ እኔ እኮ ማገኘው ነገር የኔ ያህል ከልክ አልፎ ጭራሽ ሌክዠሪ ላይፍ እሱ ያለኝ ምንድነው? እኔ ተመቻቸ ህይወት ላይ ሌክዠሪ ላይፍ እንደሚኖርሽ ነገርኩት። ቤት እንዳለሽ መኪና እንዳለሽ ምናምን ነው የምናውቀው። እኔ መኪና እንዳለኝ በምኔ ጌመሮች የኔን ህይወት ስሙ የኔን ህይወት ቲክታክ ላይ በቀን $10 እና $15 ከዛ በታች እማገኝ ሰው ነኝ። እንግዲህ መኪና ቤት ምናምን አላት ተብሎ ሲታሰብ የኖረው እና ለበቃሉ ያልኩት እሱን ነው። ሳክስ ነው የሚያወራው ሰውየው ሳክስ ነው የሚያወራው ፊት ለፊት ቆሞ። እኔ መነገጃው ነኝ ለሱ። ግን ጠብ የምትል ሁሌም ማግኛት ነገር እንዳትቀርብኝ ብዬ እየተለማመጥኩት እኖራለሁ። ስለዚህ ምንም እኔ እንደዛ የሚባል ነገር የለኝም ብዬ ባልኩበት በቃሉ እኔ ደግሞ አንተ ያልከውን ነገር አወጣለሁ። በዚህ አጋጣሚ አልዋሽም። ስለ አባይ ተነሳ። የአባይ ኮይን ላይ ሲድ ኢንቨስተር ያልሆንኩት ሆን ብዬ ነው አለ።
በእርግጥ በሰዓቱ ያጋጠመኝ ችግር አደጋ ነበረ፣ ግን ማድረግ ይችል ነበር በዛ ሁኔታ ላይ ሆኜም። ስላላመንኩበት ግን አላደረኩም። አላልክም። እሱ ብቻ አይደለም ቤትህን በኤክስአርፒ ነው የሰራሁት ብላ ያልከውን ቤት ልታሳየኝ ወስደ ግራውንድ+1 ቤት አዟዙረ ካሳየኝ በኋላ ምን አልከኝ? እንዳየሽ እንዳትነግሪው ለሰውየው። በእኔ እንዲነግድ አልፈልግም። እራሳችሁ መታችሁ ሀሜት አስጀምራችሁኝ እኔ እውነቱን ነግራችሁ ሳበቃ ዞራችሁ ሄዳችሁ ከሱ ጋር ተጠምጥማችሁ የኔ ጠላት ሆናችሁ ቁጭ ከሱ ጋር ተባብራችሁ አምቼዋለሁ። ሳክስ እንደሚሰክስና አልዋሽም ብያለሁ። ግን አንተም ያልከውን አትርሳ። እንድንጠነቀቅ ሁላችንም ቀድመ ስለነገርከን እናመሰግናለን። ከዝርፊያ ታዲያ ምን ነው አንድ ጥያቄ ለምን ሳትጠይቁት ግን ይሄ ነው 4 ዓመት ሙሉ ስቦጠቡጣቸው ኖሬ ምን ነው ዝም አልክ? ታዲያ ምን ነው አሁን በራሴ ጊዜ እኮ አሁን የሸሸሁት የመጨረሻው መሸሼ በራሴ ጊዜ ነው የሸሸሁት አይደል? ምን ነው ታዲያ እኔ እስክሸሽ ድረስ ጠበክ? የምትጠነቀቅላቸው እንደ አይንህ ብሌን የምትሳሳላቸው የኤችዲሲ አባላት ላይ ምን ነው 5 ዓመት ሙሉ ጨከንክ? እንደዛ እኔ እስካም ሳደርጋቸው ያን ሁሉ ነገር ስሰማ ባለትዳር ወንዶችን ሁላ ሳይቀር ሳፈናቅል ከህይወታቸው ገንዘባቸውን ያማልልኩ ስወስድ ምን ስል ምን ነው 5 ዓመት ሙሉ እንደዚህ ያስቻለክ? ምን ነው 5 ዓመት ሙሉ ጨከንክባቸው? ታዲያ 4 ዓመት ሙሉ ማለቴ የምታስብላቸው ከሆነ ለምን ቀድመህ አላስቆምክም? ለምን ቀድመህ ቀስ አድርገህ ዙሙን ዘጋ አድርገህ እንዲህ አይነት ነገር ስላለ እባካችሁ እንዳትታለሉ ለምን አላልክም? ከኔም ጋር እንደዋወላለን እኮ ለምን አላስደነገጥከኝም? የሆነ ጊዜ ላይ ለምን አላስደነገጥከኝም? እውነት ከሆነ አንተ እውነትም ለነሱ አስበህ እንዳይጭበረብሩ ምናምን ነገር ከሆነ የነገርካቸው አሁን ከኔ ጋር ለመጨረሻ ጊዜ አሁን ይሄ ነገር ከመፈጠሩ በፊት እውነት ለመናገር ይሄ ሁሉ ነገር ተፈጥሮብኝ ይሄ ሁሉ ጫና እየኖርብኝ ይሄን ሁሉ እንደዚህ ክት ተደርጌ ተረግጬ ስኖር እግዚአብሔር ምስክሬ መጨረሻ ላይ ስወጣ እንኳን ይሄ መጨረሻ አሁን በዚህኛው ዙር በቃ መረረኛ። አሁን እቺ 1 ዓመት በተለይ ያለሁበት ቦታ ትክክል። በነገራችን ላይ እድሜ በራሱ እያደጋችሁ ስትሄዱ አይምሯችሁ ሚራችሁን ነገር ስሙና ቶሎ ዞር በሉ። የሆነ ቦታ ካላችሁ አይምሮዬ በቃ አሁን እያደግኩ ስመጣ ያለሁበት ቦታ ትክክል አለመሆኑን እየነገረኝ እንቅልፍ ማጣት ጀመርኩ። የምግብ አፕታይት ሁላ የለኝም። እግዚአብሔር ምስክሬ ነው። ያለሁበት ቦታ ትክክል አይደለም። በቃ ያለሁበት ቦታ ትክክል አይደለም ይነግረኛል ደጋግሞ። እንቅልፍ አልተኛም። በሐሳብ እሄዳለሁ፣ እረሳለሁ ብዙ ነገሮችን። አስተሳሰቤ በጣም እየተቀየረ ሌላ ሰው እየሆንኩ መጣ። ይችን 1 ዓመት በተለይ እንቅልፍ ነሳኝ። በቃ ያደርግልኛል ቲክቶክ ላይ የሆነ ደህና ነገር ከሰጠኝ በኋላ ስክሪንሾት አድርጎ በዋትሳፕ ይልክልኛል። ሪከርድ አድርጎ በዋትሳፕ ይልክልኝ። ለምን ሲባል እንዳትረሺ ውለታ እየዋልኩልሽ ነው። እንዳትረሺ ውለታ እየዋልኩልሽ ነው። እየታሰርኩ ነው ማለት ነው። እናስ በቃ ይሄ ሁሉ ነገር እየከበደኝ ሲመጣ ዞር ማለት ፈለግኩኝ። እኔ ዞር ማለት ፈልጌ እንደዛም ሆኖ በእንዲህ አይነት ሁኔታ በፍጹም እንዲህ አይነት ነገር ተፈጥሮ ምናምን አልፈለግኩም። ቀስ እያልኩ ምንድን ያደረግኩት የኤችዲሲ ላይቭ የራሴን ከፍቼ እንትን ነው። በነገራችን ላይ በዚህ ሁሉ መሀል አሁን በተከሰተው ክስተት ላይ የማንም ጣልቃ ገብነት የለም። በመሀል እንደውም የሆነ ጊዜ ምን አለኝ እነ ዳዊት እነ ብሩክ ታውቃላችሁ፣ ከሱ ጋር ተጣልታችሁ የወጣችሁ ልጆች እኔ ከእናንተ ጋር ያደረግኩት ነገር አለ ማለት ከፍቅሩ ጋር ያላችሁን ነገር እንትን ለማለት እየፈጠርኩት ነገር አለ መሀል ላይ ኢቭን ምን አለ ኢቭን ለሰዎች ሲናገር ኢቭን ከነ ዳዊት ጋር ያለን ነገር እንኳን እንደዚህ እንዲሆን ያደረገችው እሷ ናት አለ። በዚህ ልክ እኔ በነገራችን ላይ እንደዚህ በዚህኛው ጊዜ ወስኜ እንደውም ወስኜም እኮ ለመሸሽ አልፈለኩም። እኔ ቀስ እያልኩ ቤቴን ማታም እየገባው ቀንም እየገባው ምክንያቱም እንደነገርኳችሁ ትርፍ ስራ የለኝም። ከጠዋት እስከ ማታ እስከ እኔ ላይቭ ሰዓት እስከ 12 ሰዓት ድረስ ቁጭ ብዬ እውልና ልክ ላይቭ ሰዓት ሲደርስ ነው ላይቬን ከፍቼ ስራ የምጀምረው። ከዛ ውጭ ሌላ ስራ ያለኝ ሰው አይደለሁም። ቁጭ ብዬ የምውል ሰው ነኝ። 4 ዓመት ሙሉ ከጠዋት ጀምሮ እስከ ማታ ድረስ ቁጭ ብዬ የምውል ሰው ነኝ። ከራሴ ጋር ግን እየተከራከርኩ ከራሴ ጋር ግን የማደርገው ነገር ትክክል አለመሆኑን ደጋግሜ ውስጤ ስለሚነግረኝ ከራሴ ጋር እየታገልኩ ይህን ሁሉ ጊዜ የቆየሁት ማለት ነው። ግን አቃተኛ
ከዛ ምን ማድረግ ጀመርኩ? በቃ የሚለኝን ነገር ይበለኝ፣ በጸጋ እቀበላለሁ። የኤችዲሲ ላይቭ አካሄዳለሁ። የእሱንም ላይቭ እንደተለመድኩት የጀራን አደርጋለሁ። ከዛ በትርፍ ሰዓቴ ጌም እጫወታለሁ ብዬ ወሰንኩኝ። ከዛ በፊት እንደውም ይቀርሱ ይሄ ጌም ልጫወት ምናምን ብዬ አዲስ ካለ ከዚህ ውስጥ አላውቅም፣ አዲስ ጌም ገስት ገኝ የሚያጫውተው ልጅ ጋብዞኝ ከቻልሽ ነይና ያው ቤተሰብ ናቸው ብሎ ስለሚያምን ነይና ጌም ከባድ ጌም አለ እኔ ቤት ነይና ተወዳደሪ እኔ ጋር ከቻልሽ ቤተሰቦች ስላሉሽ ከቻልሽ ነይና ተወዳደሪ ብሎ ይጠይቀኛል። ልጁ ሲጠይቀኝ 4 ዓመት ስኖር እንግዲህ ቲክቶክ ላይ እንኳን 4 ዓመት የቆየ ሰው 4 ወርም ይሁን ምንም ያህል ጊዜ የቆየ ሰው በየጊዜው የቀጠሮ ጌም ያደርጋል። በተለያየ እንደኔ 4 ዓመት ሶሻል ላይፍ ኖሮት ይኖረ ሰው ይቅርና ማንም ሰው የቀጠሮ ጌም በየጊዜው ያደርጋል። አንድ ቀን እንኳን የቀጠሮ ጌም ተጫዋች ብሎ አድርጎኝ ያውቅ። ግን የሚጫወቱበት ጋር እየሄደ ሰፖርት ያደርጋቸዋል። እኔ ግን አይገባኝም እሱ ከዛ እንደ ተመጽዋች ነው እኔ የሚያስበኛው ቁጭ ብላ ለምና ነው የምታገኘው ብሎ ስለሚያስብ ማለት ነው። እና እንደዛም ሆኖ እኔ ጸብ አልፈለኩም። ያለውን ህይወት እንደነበረ ላስኬድ የኤችዲሲ ላይቭ የራሴን ላይቭ ራን አደርጋለሁ፣ የእሱን ሜጀ ራን አደርጋለሁ። ከዛ በተረፈ ባለኝ ሰዓት ላይቬን ከፍቼ ይሄን የአዲስን ልጨርስላችሁ እዛም እዚህም ከምል ከዛ ልጁ ጋበዘኝ የገስት ጌም እንድጫወት ሲጋብዘኝ እስቲ ቆይ ላስብበት ብዬ ጠየቅኩት ሰውየውን። እንግዲህ እንደ ነገር አስቸግሬክ እንደማላቅ ታውቃለህ፣ ግን በቃ ውስጤ ይፈልጓል ፕሊስ እሺ ብትለኝ ደስ ይለኛል። ይህንን የቀጠሮ ጌም ልጫወት እንደውም ላሸነፈ ሰው የአንበሳ ሽልማትም አለው ሌሎች ሽልማቶችም አሉ እና ላግኝ ብዬ ስጽፍለት እኔ የለሁበትም ብሎ የሚመለስልኝ አንዲት መስመር በ4 ዓመት ውስጥ አንድ ቀን የቀጠሮ ጌም ልጫወት ባልኩበት ማለት ነው። እና የለሁበትም ሲል ምንም ክፉ ነገር አልተናገርኩም። እሺ ብዬ መለስኩለት። ከዛ ለአዲስ ግን ያልኩት እኔ እሱ ከለከለኝ ሳይሆን እሱ እንዲሰጣ እሱ እንዲነጣ ስለማልፈልግ ለአዲስ ምንድነው ያልኩት እኔ አልፈልግም፣ እኔ የቀጠሮ ጌም በራሴ ቤት አዘጋጃለሁ፣ ለዛ አልፈልግም ብዬ መለስኩለት። ከዛ ቀረው ጌሙ። ከዛ እንግዲህ ከዛ ቀን ጀምሮ ነው በቃ በጣም በቃ ምን አይነት ክፉ እንደሆነ እየገባኝ ምን እያለ አሁን ለእናንተ የሳለላችሁ ነገር አለ። እኔ ይሄን አዋዜ ራሱ ሰው ለልጁ እንኳን እንደዚህ እስቲ አዋዜ ነገረኝ፣ ምንድነው ለልጁ ከሚያደርገው በላይ ለኔ ያደረገልኝ ነገር? ካን ዩ ቴል ሚ ፕሊዝ፣ ምንድነው ያደረገልኝ? እውነት አዋዜ አንተ ትልቅ ሰው አይደለክ? አንተ እግዚአብሔርን ስም የምጠራው ሰው አይደለክ? ምንድነው ከልጁ ያላነሰ ሰው በዛ ልክ ሰውን እንደዛ ሲያደርግ እኔ አይቻላቅም። ከሚገባው በላይ ዋጋ ነው የከፈልላት ምናምን። እኔ እኮ ላይቬን ጀምሬ እኮ ጌም ከምጫወትበት እኮ ሰው ያመጣኝ እዚህ ሳፖርት እናደርግሻለን ብሎ አቅም እኮ አታርለም እየቻለ እኮ ለሌላ ማያደርግልኝ አለው እኮ። ሌላ ቤት እኮ ይደረጋል እየተዞረ እኮ ሌላ ቤት ይረጫል እንደ ጉድ። ሌላ ቤት እንደ ጉድ ይደረጋል እኮ። እኔ ጋ ሲሆን ነው እጅ የሚያጥረው። እና በቃ ሁሉም እንደዚህ ከተስማሙ ማንንም ማሸነፍ አልችልም። እሱን ነው የሚሰሙት። ሁሉም ተሰሚነት አለው፣ ተቀባይነት አለው። ለዛ በቃ ምንም ከዚህ በኋላ ክርክር አያስፈልግም። ወደ ራሴ ህይወት ብዬ የራሴን ላይቭ ከፍቼ መስራት ጀመርኩ። አገኘውም አጣሁም ላይቬን ከፍቼ ትርፍ ሰዓት ስላለኝ ነፍ ሰዓት በቀን ውስጥ ስላለኝ በዚህም ተጨማሪ እንካም አሁን ልጅ እያደገ ሲመጣ ተጨማሪ ነገሮች ያስፈልጉታል። ፍላጎቱ ከኔ እየበዛ እየመጣ ነው። ብዙ ነገሮች የሚያስፈልጉኝ ጊዜ ላይ እየደረስኩ ነው። ግን 4 ዓመት ሙሉ ለውጥ ወፍ ለዛ ቢያንስ ተጨማሪ ነገር ካገኘው ብዬ በሰላም የራሱን ላይቭ እያካሄድ የራሴንም እያደረግኩ በትርፍ ሰዓቴ የራሴን ላይቭ መክፈት ስጀምር ልክ ከቀን 1 ጀምሮ እያቀዘቀዘ መጣ። የኔን ቤት እየመጣ ጊፍት የሚሰጠኝን እያቀዘቀዘ አንድ ቀን ይመጣል፣ አንድ ቀን በእንቅልፍ ያሳባል ይቀራል፣ አንድ ቀን ደግሞ ልንጨርስ ስንል ይመጣል፣ አንድ ቀን ደግሞ ይቀራል ምናምን እያደረገ እያቀዘቀዘ አውቀዋለሁ። 4 ዓመት ሙሉ በደንብ ባህሪውን አውቃ ምን ሊያደርግ እየሞከረ እንደሆነ ሁላ በደንብ ይገባኝ ነበር። እየሸሸ መጣ። ኦኬ አያገባኝም፣ በቃ ይምጣ። ባሉ ልጆች እኔ መጽሐፍ ነው የሚነበበው፣ አንዳንድ ጭውውቶች አሉ፣ እንጨዋወታለን፣ ምን እንላለን። ከዛ ያን ላይፍ ቀጥያለሁ እኔ አሁንም ቢሆን።
ቀስ በቀስ እያላላ መጣ። መጨረሻ ላይ ከነም ጊፍት መስጠት አቆመ። ይመጣል ጊፍት ሳይሰጠኝ ወጥቶ ይሄዳል ምናምን ነገር። ምንም አልመሰለኝም። በዛም እንትን አላልኩም፣ ቅሬታም አላቀረብኩም፣ ምንም አላልኩም። ከዛ የሱንም ላይ በጀራን አደርጋለሁ። በዛ ሁኔታ ላይ ሆኜ እገባለሁ። ጭራሽ በሱ ብሶ መጀመሪያ ቀን በመጽሐፍ ጀመረ አሳቦ። የመጨረሻ ምንድን ነበር የሆነ መጽሐፍ ዘ 7 Habits of Highly Effective People የሚለው መጽሐፍ የመጨረሻ ቀን ላይ ተነቦ ሲያልቅ መጀመሪያ ጊዜ እያለው እንኳን ሀሳብ ለመስጠት የማይፈልግ ሰውዬ ሀሳብ መስጠት ፈልጋለሁ ብሎ እኔ ዞር ማለት ስለጀመርኩ እኔን በቅኔ ለመንካት እንዲመቸው በመጽሐፍ ሀሳቦ ገባልኝ። እንደ ጉድ ገባል። አንዳንድ ሰዎች 4 ዓመት ሙሉ መጽሐፍ ሲሰሙ ኖረው 4 ዓመት ሙሉ መጽሐፍ ሲያዳምጡ ኖረው ባዶ ጭንቅላት ይዘው ያሉ እስካሁን ድረስ እየቀነጨሩ ወደታች የሚያድጉ ሰዎች አሉ። ምክንያቱም የሱ ፖለቲካ እዚህ ጋር ሊፈርስ ነው። እሱ የሚሰክሰው ሳክስ ሊፈርስ ነው። እዚህ ጋር ሊፈርስ ነው። እሷ ክሪፕቶ ትሰራለች ምናምን የሚባለው ነገር ሊቀር ነው። ምክንያቱም እኔ ክሪፕቶ ላይ እንኳን እኔ ሌሎቹም እንጃ ሰርተናል የሚል ካለ የራሱ ጉዳይ ነው። ሰርተናል የሚል ካለ ሰርቷል። እኔ ምንም ክሪፕቶ ላይ የሌለኝ ሰው ነኝ። እኔ በምን ሂሳብ ነው እሱ እኔ ክሪፕቶ ሀብታም እንደሆንኩ? በቃ ያ ነገር መቅረት አለበት። እሱም ያ እንደሚቀር ስላወቀ እኔን ቶርች ማድረግ ጀመረ። ምላሱ ከምንም በላይ ከመቼውም ጊዜ በላይ ከሚያደርስብኝ ነገር ከሚያሳቀኝ ሰቀቀን በላይ ምላሱ እኔን ከስጋዬ አልፎ ቅድም እንዳልኳችሁ አጥንቴ ድረስ ሰርስሮ ገብቶ ሲጎዳኝ እኔን ሲገለኝ ይኖራል። በጣም ሲበዛ ምላሱ ረጅም ነው። በጣም ሰውን ይጎዳል። መርዝ ነው የሚተፋው። ከአፉ የሚያወጣው መርዝ ነው በቃ። ከዛ በየላይቭ እኔ ጋም የመጨረሻ ቀን መጽሐፍ ላይ እንደዛ ሀሳብ በመስጠት ሙድ ሆኖ ሙልጭ አርጎ ሰድቦኝ ወረደ። የለመድኩት ቀጣይ እሱ ቤት ነው ላይቭ። እሱ ቤትም እያሳበበ 4 ዓመት ኑሮ ከኛ ጋር ኖረው ሲያውደለድሉ የኖሩ ሰዎች በመሃላችን እንዳሉ አስመሳይ የሆኑ ሰዎች እንዳሉ እያየን ነው። በቅኔ ይገባልኛል በደንብ አድርጎ ማለት። ከዛ እየደከምኩ እየመጣሁ ነው እየደከምኩ እየመጣሁ ነው። እና 1-2 ቀን ታገስኩት፣ 3 ቀን ታገስኩት። መጨረሻ ላይ የሆነ ቀን አቃተኝ። ገስት ላይ ሆኜ ከምችለው በላይ ሲሆንብኝ ከገስት ላይ ወርጄ ሞዴሬተርነቴን በገዛ እጄ አንስቼ ወጣሁ። ምን ወስኜ እሱን ላይቭ መጥቼ ከታች ሆኜ እከታተላለሁ። ገስት ላይ አልወጣም ከዚህ በኋላ። የራሴንም ላይቭ እየከፈትኩ ቀጥላለሁ። በዛ ሁሉ መሀል እግዚአብሔር ምስክሬ ነው። እኔ ነገር አልፈለኩም። ሕያው አምላኬ ምስክር ነው። ነገር አልፈለኩም። ቀጥ እያለሁ ኑሮዬን በቃ። ከዛ እሱን ነገር ይሰረስትራል። ውስጥ ለውስጥ ይሄዳል። በምን ያገኘኝ? ላይቬን አልዘጋ አልኩ። እኔ አላቆም አልኩ። እሱ ፖለቲካ ሊሰራ ነው የሚፈልገው። ልትወጣ እንደዚህ እንደለመደው ተገዝታ ምናምን ለማለት ነው እሱ የሚፈልገው። በምን ያገኘኝ? አቅጣጫ ከለከልኩት። ከዛ የሆነ ቀን ላይ የአሜሪካን ያቆመውን የላይቭ ፕሮግራም መጀመር ፈለገና ሊጽፍልኝ ሲገባ አይቶን መሰለኝ ሪቾ ሞዴሬተርነትሽን አንስተሽ ነው። ከዛ በፊት አዳረገኝ። በነገራችን ላይ ድራማ ስትሰራ እያየው ነበር ባላየ ዝም ያልኩት። ሞዴሬተርነትን ያነሳሁትን መልሶ አዳደረገኝ። ከዛ አዳደረገኝና መቶ ዋትሳፕ ላይ ጻፈልኝ ሪቾ ከሞዴሬተርነት አንስተሽ ነው ራስሽ አሁን መልሼ አዳርጌሻለሁ ብሎ ጻፈ። መጀመሪያ እያየው ነው። ላይቭ ላይ ነበርኩ፣ ጌም እየተጫወትኩ ነው። ከላይ ሲገባ እያየው ነው ሜሴጅ። ከዛስ ትንሽ ቆየት አለና ደግሞ ሄዶ ሪሙቭ አደረገኝ። ቲክቶክ ኖቲፊኬሽን ይልክ የለ ሞዴሬተርነት ስታነሱና መልሳችሁ ስታደርጉ በደንብ ያሳያል። አደረገሽ አለኝ መጀመሪያ። ቀጥሎ ደግሞ ሪሙቭ አደረገሽ አለኝ። ሪሙቭ አድርጎኝ መጣና ለምን ግን ሪቾ ኦልሞስት 4 ዓመት ምናምን ብሎ ጻፈልኝ። በዛም ክፉ ነገር አልመለስኩም። አዎ ሞዴሬተርነት አቆላምጬ ጠርቼው እሱን አላቆላምጠውም ከዚህ በኋላ በምንም ታምር እሞታታለሁ እንጂ። አዎ ሞዴሬተርነቴን አንስቻለሁ። ሳይህ ማስፈልግህ አልመሰለኝም። ምክንያቱም ልቤ ተሰብሯል፣ አጥንቴ ድቅቅ ብሏል። ከጥቅም ውጭ እየሆንኩ ነው። ከዚህ በላይ መቋቋም አልችልም። በቅቶኝ እዚህ ድረስ አንገሽግሾኝ ነው የወጣሁት እኔ። ለዛ እንደዛ ብዬ መለስኩለት። ሰዎች እኮ ከኔ ቀጥሎ የአንቺን ጥንካሬ ነው ለማየት የሚመጡት፣ የሚያዩት የአንቺን ጥንካሬ ምናምን። የሚሰራውን ፖለቲካ ያንንም ሊደግም አሁንም ሞከረ። እችን እጅ ምልክት እንዲቻል ግን የመለስኩለት በቃ። ከዛ በኋላ
ምንድን ነው ያልኩት መሀል ላይ 4 ዓመት ሙሉ ማልለወጥ ሰው ሆንኩብህ አይደል? ግን እያደለደልኩ አልነበረም። which means በመጀመሪያ ቀናት ላይቭ ላይ 4 ዓመት ሙሉ ከኔ ጋር እየኖሩ ሲያደለድሉ የነበሩ ሰዎች ሲያስመስሉ የነበሩ ሰዎች ነበሩ ያላትን ቃል ተጠቀምኩኝ እዚህ ጋር መልሼ። ሳውደለድል ግን አልነበረም 4 ዓመት ሙሉ ብዬ መለስኩለት። ከዛ አቁሚ በዚሁ አለኝ። አመሰግናለሁ የሚል የእጅ ምልክት ላኩ። የኔና እሱ ንግግር መጨረሻው ያ ነው። ያም ሆነ የራሴን ላይ መክፈት ቀጥያለሁ። ከዛ ምን ያድርግ? እኔም አቅጣጫ ከለከልኩት። ቤት በኩል ድረስ እኔ መታመም አልፈለኩም። ጦርነት፣ ጥላቻ፣ ጸብ ምናምን አልፈለኩም። ሰዎች ለሚጠይቁት ነገር በቃ ቀለል አድርጎ ምላሽ መስጠት ይችላል ከፈለገ ቀለል አድርጎ። እኔ ዝም ያልኩት ከሱ ይስሙ በቃ እሱ ነው የማግኘት አጋጣሚ ያላቸው። ሲቀጥል ደግሞ አላማዬ ምንም ስላልነበረ ለሰዎች ምን ብዬ ነው የምነግረው? ይሄን ሁሉ 4 ዓመት የተከሰተውን ነገር በዝርዝር